ሊገለኝ ቤቴ ድረስ የመጣ ሰው ላይ ተኩሼ መግደል ማለት ወንጀል ነው የምትለኝ ከሆነ አዎ ወንጀል ነው። በአንድ ሰው ምክንያት ህይወቴ እንደዚህ መበጥበጥ አለበት እንዴ? ሰይጣን እኔ ደግሞ እሱ መስሎኝ ዳቢሎስ ዳነ ለምን መጣሽ? እንዴት መጣሽ? ተናገሪ ቀጥ ብለሽ። ደስታ የምትይው ወደዛ ጠይ። ማን ላከሽ? ማን ላከሽ? ዳንኤል ላከኝ። አንድ ስልክ ብትደውል አልመጣም። አንጃው የፈለገን አስቤ ወሬው ነው ማለት ፍቅር በእግዚአብሔር በእናትህ ፍቅር እንደዚህ ነገር እንዳታረግ። በእርግጠኝነት እሱ ነይ ባላሳ ስላልሄደችለት ይመጣል። እኔ ደግሞ ያው እደውልልሃለሁ ብሎ ሰውየውም ጸጣል። የሚመጣ ከሆነ ማለት ነው የሽጉጡ ሰውዬ ጸጣለ። ሌላ መፍትሄ ካለ እንፈልግ። አልተው ስለሱ ነገር ማውራት አልተው። የሚመጣ ከሆነ ማለት ነው አልወጣም ነበር ማለት ነው። እዚህ ቤት ተመልሶ የሚመጣ ኬንያ ነኝ ያለው ራሱ ምናልባት ውሸት ይመጣል ብዬ አላስብም። ሜቢ ነው ግን አሁን ይመጣል ብዬ ላስብ አልችልም። ግን ዛሬ ባይመጣ ተመልሶ መምጣቱ አይቀሬ ነው። ግን ደግሞ እያሰብክ ያለው ነገር ስራ ሊሰራ ራሱን ህይወቱን ሊቀይር እኮ አይደለም ኬንያ ሄደው እሷን ይዟት ለመሄድ ነበር ሄደው። ያ ደግሞ ካልተሳካለት ምንም እዛ የሚቀመጥበት አላማ የለውም። ይመጣል በእርግጠኝነት። ማን ነው እሱ? ክፈተው። ማን ነው? ውጣልኝ አንተ ሰውዬ፣ በህግ አምላክ ውጣልኝ። አልወጣም። አንተም ብያለሁ። ምንም የምታደርገው ነገር እስከሌለ ድረስ እንድትወጣልኝ ነው ፈልገው። በህግ አምላክ ውጣልኝ ነው። መፍትሄ የሌለው ሰው ምን ያደርግልኛል? እኔ ጊዜን ከማቃጠል ውጭ አልወጣም። ምን አደረገህ? ልውል ቆይ አንተ ምንም የሚሰራው ነገር የለም። አሳቢም እንዴ አሰራም ነው እንዴ? የምን ወንጀል? እኔ እኮ ወንጀል እኮ አይደለም እዚህ ጋር እየሰራሁ ራሴን ነው እየተከላከልኩ ያለሁት። በፈለገ መንገድ መተርጎም ትችላለህ። ሲጀመር እኔ ይሄን ነገር አላደርግም። ሊገለኝ ቤቴ ድረስ የመጣ ሰው ላይ ተኩሼ መግደል ማለት ወንጀል ነው የምትለኝ ከሆነ አዎ ወንጀል ነው። መከላከል የምትችለው ተኩሰ በመግደል አይደለም። እና እንዴት ነው? አይ ወደ ላይ ስተኩስ እኔ እሱ ይምታኝ አይደል? ተኩሰ በመግደል አይደለም። እዚህ ጋር ህግ አለ። ከህግ በላይ ደግሞ እቤት እንዳይመጣ እዚህ ጋር አለ። እኛ እቤት እንዳይመጣ አንተ ቦቅቦቀው ለሽንታ እዚህ ጋር አንድ ነገር ለማድረግ ሽጉጥ ግዛልኝና እያልኩ አልሰማ ብለህ ደግሞ እንከላከል። አንተንም ትከላከል። ይሄ የጻን ልጅ እንደዚህ የምናደርገው መሰለህ? እኔ ራሴን ባሳበደኝ ሰዓት እኮ እየመጣ እንደፈለገ ሲሆን ነበር። እናንተ የዛን ጊዜ ነበራችሁ፣ በአካል ነበራችሁ፣ ግን የቁም ሬሳ ናችሁ። የቁም ሬሳ። እኛ ይኸውልህ የቻልነውን ነገር አድርገናል። እንደዚህ አትበለን እሺ። የቻልነውን ነገር አቅማችን ምንድን ነው ያደረጋችሁ? እሷ መስዋዕት የከፈለችው ለአንተ ስትል። ይኸውልህ ጓደኝነት ማለት መስዋዕት ማድረግ ማለት ነው። ራስን ገባህ? ሽጉጥ ገዝተው ይስጡ። ገዝቼ ላንጣልህ? አዎ አየህ አይደለ? አንተ የምፈልገው ያንን ነው፣ የሰው ህይወት ማጥፋት። ለልጆቼ አታስብም? ለልጆቼ እኔንም እሷንም ሊገለን ነው እያልኩ እኮ ነው። ማን ነው የሚገለኛ? ገና ለልጆቼን ራሱ እኔ እሱን ገድዬ መስዋዕት ሆኜ እስር ቤት ልበስብስ። ከዛ ልጆቼና ሚስቴ ቢያንስ በሰላም ይኖራል። አለቅ አስተሳሰብ አሳሽ ለእንደዛ አልነበረብህም ማለት ነው። ከነብረት ለምን ይዤ ካልተቀመጥኩም እንደዛ ነገር ባስብ እንዴ? አንተ እስር ቤት ገብተኛ በሰላም እንኖራለን። አሁን ይልቅ ጊዜን አታቃጥሉብኝ። ምን እንዲደረግ ነው የምፈልገው? ተዘጋጅቼ ልጠብቀው። እኔ እኮ አቅተኝም በሌላ ነገር እሱን ማጥቃት፣ ግን ጀምሬ መቶ አልፈልግም። እሱን መግደል ነው የምፈልገው። ጀምሬ መቶ አልፈልግም። የሆነ ነገር አድርጌው ጀምሬ ምናምን መቶ አልፈልግም። ወንድነት ተመሰለ እንዴ መግደል? ገላጋይ ምናምን መሀል ገብቶ የሆነ ነገር እንዲያደርግ አልፈልግም። ለዛ ደግሞ ይሄ ጥሩ ነው፣ ጭንቅላቱን ያፈርሳል። ወንድነት አይደለም መግደል። የመግደል ምልክቱ መሸነፍን ነው የሚያሳይ። አንተ ጥቅስ አትጥቀስብኝ እዚህ ጋር እናት። እኛን ማፈልገን ከሆነ
በሰላም እንድንኖር የማትፈልገን ከሆነ እኛ እንሄድልሃለን። አንመጣም ተመልሰን እንደውም እንድትሄዱልኝ ነው ፈልገው እንድንሄድ ነው። ይሄዱ ታያቸው ወንጀል ያሰራ ነው የሚፈልገው። እኔ ራሴ ማድረገውን ነገር ብቻዬን አድርገው ውጡ። አይወጡም እንደዛ ይባላል። ተነሳሉት ምን ተጠብቃለህ? የማታደርግ ከሆነ የማታግዙኝ ከጎኔ ማትቆም ከሆነ ውጣ። የሽንታም ስብስብ እኔ ምንም አይሰራልኝ። ቦቅቧቃ የሰው ለመግደል እነሱ አያግዙም። ሂድ እዛ የለመድክበት ቅዘኑ በቃ ተነሳ እንሂድ። በቃ አይፈልገንም። አዎ ቅዘናም ነኝ በቃ ሽጉጥ የምትፈሩ ቅዘናም ነኝ። እንዴ ማንም ቦቅቧቃ ይጫወትብኛል እንዴ? እኔ በቃ እስከ ዛሬም እኮ በየዋህነት መንገድ ልሞክረው ብዬ እኮ ነው ሞከርኩት አይደል? ሞከርክ በቃ አልተሳካም። ስለዚህ አሁንም ደግሞ ወይም እኔ ጋር ያለ ችግር ሊኖር ይችላል። አንቺ ጋር ምን አለ ማለት አልገባኝም። እሱ ጉዳዩ ከኔ ጋር ነው። እኔ አንተ እንደዛ ከምታደርግ እኔ የምችለው ላድርግ። በቃ ምንድነው እሱ የምታደርገው? አንቺ ልታገቢ ሊድ በቃ ወሬ ነው የምትይው። ወደ አለበት እሱ ወደ አለበት የምን እንዴ ባኪሳንቺ ደግሞ እንደዚህ እየሆነ እና ምን እንደማደርገው እንዴ? ታዲያ እንደዚህ ያን ነገር ውሳኔ ፈልገሽ ነው መሄድ? እኔ ምንድነው የምፈልገው? ፈልገሽ ነው ወይ? እኔ እኮ መላክ ጠፋኝ ነው። ፍቅር ምን ሆነክ ነው አንተ እንደዚህ ለምን እንደምትለው? እንደዚህ አትበይ አንቺ በቃ እንዴ ብሄድ ይሻለኛል። የምን ከዚህ አይነት እሱ እንደዚህ አይነት ውሳኔ ከሚወስን እኔ ሄጄ በቃ የፈለገውን ነገር ልሁን። በቃ እዚሁ አርፈሽ ቁጭ ብለሽ ሲመጣ ከዛስ ሄደሽስ? እሄዳለሁ ከዛ ጠፋለሁ። እዛው አብረሽ ብቻ ከእናንተ ጋር እንደሆነ አማይፈልገው አብረሽ ልትኖሪ ልጆችሽን በተነሽ ይመስላል። አንተ በተና ልገባ አይደል እንዴ? እገባ እኔ የሳኩ ይሻላል እኮ ካንተ። ኧረ እናት አባታችን ሰው ገደለ እንዲባል የሷ ግን ሄደች። ለምን ሄዳ ከዛ ለልጆቿ ዋጋ ከፍላ ከሰይጣን ጋር ልትኖር? በጭራሽ እንደዛ አይነት ነገር አይደለም። እኔ ከሱ ጋር ልኖር የሷ ይሻላል ካልሆነ አንተ ይሄንን ሐሳብ እሱ እኮ ይኸውልሽ በአንድም በሌላም አንድና አንድ የሚፈልገው ነገር እኮ ግልጽ ነው። አንቺን ነው የሚፈልገው ሲጀመር። እኔን አይፈልገኝም። አንቺን ደግሞ መስጠት አንችልም። ለተንኮል ነው። እኔን ለሰላም አይደለም የሚፈልገኝ እግዚአብሔር። እኛም ደግሞ አንተን አሳልፈን መስጠት። ቆይ በአንድ ሰው ምክንያት ህይወቴ እንደዚህ ይበጠበጣል እንዴ? ቆይ በአንድ ሰው ምክንያት ህይወቴ እንደዚህ መበጥበጥ አለበት እንዴ? በአንድ ሰው ምክንያት ህይወቴ እንደዚህ መበጥበጥ አለበት? ማበድ ያለብኝ እኔ አንተ እኮ ነው። ኧረ እባክህ ተረጋጋ በእናትህ እንዴ! በአንድ ሰው ምክንያት ህይወቴ እንደዚህ መበጥበጥ አለበት ወይ? ዞር በል ወደዛ። መበጥበጥ ከሌለበት ደግሞ መንገዴ ላይ አትቁሙ። ይሄንን ዱላ ለእናንተ ነው ማረገው። ለኛ ነው እኛ ነው ያስፈራራል። ህይወቴ መንገዴ ላይ የምትቆሙ ከሆነ እንደዛ ነው ማረገው። አታሳብዱ። አይምሮዬን አሁን በትክክል እየሰራ አይደለም። በትክክል አይደለም። አይምሮዬ በትክክል መስራት የሚጀምረው ይሄን ሰውዬ ቦታ ጥጉን ሳስይዘው። ለምን መጥፎ ነገር አብራችሁኝ አላረጋችሁም ነው አይደል? ይሄዳለሁ ምናምን የሚል አመለካከትሽን ቶሎ ብለሽ ከዚህ ጭንቅላትሽ አውጪ። በቃ አንተም ሽጉጥ እገዛለሁ የምትለው አስተሳሰብህን እና እደባደባለሁ የምትለው አስተሳሰብህን ከጭንቅላት አውጣ። አምጣው። ሳሚ ተረጋጋ፣ ስነ ስርዓት ያዝ በእናትህ። የፈለግከው ማለት ሄድና አምጣው። አላመጣውም እና አንተ ወርዘይ ሰማኝ አይደለ? አንተም እሱ ጋር ሂጄ ሽጉጥ እገዛለሁ እደበድበዋለሁ የምትለው አስተሳሰብን አውጣ። እሷም መሄዱን ታወጣለች ከጭንቅላቷ። እሺ የሰው ልጅ መሄዱን እኮ አወጣች አላወጣች ይሄ ሰውዬ መጥቶ መበጥበጡን ይቀጥላል እያልኩ ነው። እሱ እንዳይበጠብጥ ነው አይደለ? በጭንቅላታችን ነው መጠቀም ያለብን። ስማኝ፣ በጭንቅላታችን እሱን ማሸነፍ ያለብን በጭንቅላታችን ነው። በብልጠት ይኸውልህ ወንድ አያት የሚል መሰለህ ወንድ ልጅ የሚያደርገውን አያወራም ይላል። እኔ ከእናንተ ጋር ምን አባቴ ልሰራ አጨቃጨቀኝ። እኔ እኮ እንደ ጓደኛ አማከርኳችሁ እና እንድትረዱኝ ነው እንጂ የጠየኳችሁ እኮ። ስለዚህ የምፈልገውን ነገር ሁሉ በራሴ መንገድ ማግኘት አይከብደኝም። እንዴት ነው የምታረገው? በጭንቅላታችን እንጠቀም። እሱን ማሸነፍ የምንችለው በዱላ በምትለው አይደለም፣ በመሳሪያ። ደህና ጭንቅላት እንዳለው ሰው በጭንቅላታችን ማን ነው ይመጣ? እኔ እሱን ነው ማስበው። ማን ነው? ልቀቅኝ! ዞር በል! ራሴ ነኝ የምከፍተው። ልቀቅኝ! አንቺ እንዳትይኝ፣ ከችግር ውስጥ እንዳትይኝ። ከፍት በእናትህ ልውል ከፈት!
ክፈተው አንተ በእናትህ ወይ ድስት ወደ ዞር በይ ያልኩሽ እኮ ነው። አንቺ ልቀቂኝ ያልኩሽ ነው። ያምሻለች ልቀቂኝ። ሰይጣን እኔ ደግሞ እሱ መስሎኝ ዳቢሎስ ዳነ ጭባ ዞር በደስ ውሻ ያው ሞታ ነበር አስመሳይ ደግሞ ምን ልትሰሪ መጣሽ? አሁን ሄደች ስንባል እዚህ ደግሞ ምን ልታረጊ መጣሽ? አይ ስለዳነ ደስ ብሎኝ እኮ ነው። ይቅርታ ልጠይቅህ ነው። የምን ይቅርታ? ባለፈው እኮ ለኔ ስለሆነ ይቅርታ በላይ አይደለች። እሱ ደግሞ ከሱ ጋር ያገናኝ ተላላኪ አይደለች? ምን ትሰራለች? ለምን መጣሽ እዚህ? እየጠየኩሽ እኮ ነው። ምን ትሰራለች? እኔ እየጠየኳት አንዴ ነው ራሴ ምንድነው የማውቀው ነው። ምን ትሰራለች እዚህ? አይ እንደ ስለዳንክ ደስ ብሎኝ እኮ ነው የመጣሁት። በምን አወቅሽ? እሱ መዳኑ በምን አወቅሽ? ዞር በል ወጭርኩ። በምን አወቅሽ? ደግሞ ሴትም እንትን ልትል ነው ልትመጣ አይደለም። ምንድነው እሱ የምትሰራው ነው እዚህ? አልገባኝማ። በቃ መዳኑ በምን አወቅሽ? በምን አወቅሽ? እሱ መዳኑ ነይ አንቺ ወደዚህ ቁጭ በይ። ምንድነው እሱ ልትሰሪ መጣሽው? ምን ትሰሪያለሽ? ምን ልትሰሪ ነው የመጣሽው ያልኩሽ እኮ ነው። መልሽለት እንጂ ቤቱን ሳይሆን እሱ የሱ መዳኑ እንዴት አወቅሽ? አንቺን እኮ ነው እያናገርኩ ያለው። አታወሪም እንዴ? ስለዳንክ ደስ ብሎኛል። መጀመሪያ የተፈርደ ምትሄጂ መጀመሪያ እንዴት መጣሽ እዚህ? መልሳት የያዛት ነው። ዝም ብለሽ ገብተሽ ቤተክርስቲያን መሰለሽ እንዴ? አይ ደስ ብሎኛል። በቃ ምን ቤት ነሽ? በጣም ደስ ብሎሽ ተነስ። ዞር በል ቁጭ በይ። አሁንም እናንተ ጭቅጭቅ ላይ እንዳላችሁ አፍሽን ዝጊ። ለምጠይቅሽን ጥያቄ መልሽ። የምጠይቅሽን ጥያቄ ብቻ በትክክል እንድትመልሽልኝ ነው የምፈልገው። ምን አባሽ ልትሰሪ ነው የመጣሽው? አሁንም እናንተ ጭንቅላታችሁን እንትን ነው እናንተ እሱ ለመዳን ደስ የሆነ ነገር አለ። የምን አባሽ ደስታ ነው? ምናችን ነሽና ነው አንቺ በእኔ መዳን የምትደሰችው? በጣም ተደሰሻው። የታላ አበባው በእናትሽ ደስታሽን ቀቅለሽ ብዩና ቶሎ ብለሽ ተናገሪ። ለምን እንደመጣሽ? ምክንያት ምንም አይሯትም። ለምን መጣሽ? እንዴት መጣሽ? ተናገሪ። ቀጥ ብለሽ ደስታ የምትይው ወደዛ ጠይ። የምትናገሪ ነገር ካለ ተናገሪ። በቃ ቤት እንዳላችሁ አረጋግጪ ተብዬ ምን ቤት እንዳላችሁ ታረጋግጪ ተብዬ ነው። እስቲ ቆይ አንተ ሉል ለምን ዝም ብላችሁ መጣችሁ? ነይ ግቢ። ስሚ ዞር በል ልትሆን ነው የሰው አንተ ዞር በይ። ነይ ወደ ውስጥ ግቢ። ቶሎ በይ። ያማው እንዴ አንተ ደግሞ ምን ወደ ታች ውስጥ ግቢ። ምን ድጋሚ ልታግታት ነው? ማጋት አይደለም። አሁን ታውራ ውሻውን እዚህ ድረስ ይልካል ሊያነፈን። ዞር በል። ማን ይላል? በቃ የሆነ ሰው ነው የላከኝ። አንቺ ቤት እንዳለሽ አረጋግጪ። ማን እንደላካትማ ስትለጠለት ታወራለች። ዞር በል እያልኩ ነው። በቃ አንቺ አትያዥ። ነይ ግቢ። እኔ እኮ ለመመታት አይደለም የመጣሁት። ወደ ውስጥ ግቢ። ማን እንደላከሽ እኔ አረጋግጣለሁ። ውስጥ ግቢ እና በቃ መጥቶ ነው የምጠይቀኝ። ማን የላከሽ? ተናገሪ። አይደለም ቆይ ተረጋጋ ሳሚ። ሰው አትምታ። የሚመታሽ እውነቱን ተናገሪ። ነይ ግቢ። እውነቱን ተናገሪ። እዚህ ትለፈልፋለች። የምትለፈልፈው ነገር የላትም እኮ ልትናገር አልፈለገችም። ማን የላከሽ? ከተናገርሽ አይመታሽ። ማን የላከሽ? ይኸው ጠየኩሽ እኮ ነው። አይነካሽም። በቃ የሆነ ሰው ነው የላከኝ። የሆነ ሰው በቃ ሰውየውን ተናገሪ። ማን ነው የላከሽ? ተናገሪ በቀጥታ። የሆነ ሰው ነው የላከኝ አልኳቸው አይደል እንዴ? እኔ እኮ እግዚአብሔር ምንድነው ተናገሪ። ይኸው ከለቀቅ ነው ተናገሪ። ማን ነው የላከሽ? ማን ነው የላከሽ? በቃ ዳንኤል የላከኝ። እኔ እንዳለው ነው እኔ የተባልሽው? አዎ አረጋግጠሽ ነው ተብዬ ነው። በቃ ልኮኝ ነው። ቶሎ ብለህ ውስጥ አስገብተህ እጇንም እግሯንም አስራ አስገብተህ ቶሎ እንዴ ይሄን እንኳን ስራ ቢያንስ ዝም በለሽ አስገባ። አንቺ ይግቢ ቀጥ ብለሽ የምትታገል ከሆነ እንደ ሁለቱንም እግሯንም እጇንም ጠፍተን ጋርደ ይህ ሰውዬ በቃ ከህይወታችን አልወጣ አለ። ይኸው እያልኩ አይደለም። አሰማው ማንም ይሰማኝ የለም።
ማንም እሺ አሁን እንዴት ነው የምናደርገው? ሰራትና እና ተመለስ። እኔ በቃ እኔ ካለው ደረሰ እግዚአብሔር እንዴት ነው የምናደርገው? እሺ እንዴት ነው አባ አደረስከው? ወጭ ማን ነው ደግሞ የምትሆነው? ፍቅር በእናትህ ሉላ ምንድን ነው ዝም የምትለው? ምን ነው 36 መግቢያ ችግር የለም። በጀርባ በኩል መጣሁ። ገዝቶ ነው የሚሆነው። ወሬ እንደምትሄደው እንዳትነግረኝ። እኔ ካለው ምንም አይደለም። ሰው ላወራ ነው። ሰው ላገኘው አብረን እንሄዳለን። አብረን እንሄዳለን። ልጅቷ መስነ ስርዓት ጠብቅ። አብረን ነው እሺ የምንሄደው። ናቲ ሂድ ቢያንስ ካንተ ጋር እና ሉላ አንተ በቃ አብሮ ሄድ። እሺ ቢያንስ አብሮ ሄድ። ናቲ ምን ሄደው በቴስታ እዚህ ሳለጥፍ ነው። አንቺ ነሽ ለጥፈኛ አብረን ሄደው አይደል? መንደስ ነው ለዛ አብረን ነው። እኔ አብሬ እሄዳለሁ። ማንም ሰው እንዲሄድ አልፈልግም ማለት ለምንድን ነው የማንሄደው? ዞር በሉልኝ። ምክንያቱም ምንድን ነው የማንሄድበት? ዞር በል ወደ ውስጥ ለምንድን ነው ግን እንደዚህ የምታደርጊው? ምን ላድርግ እኔ? እሺ ሉል ደግሞ ምንድን ነው የምታወራው? በእግዚአብሔር አንቺ ነሽ እንደዚህ የምታደርጊው። አይደለም አይሰማም አይደለም። እኔ ለምን አልወጣም? አንድ ስልክ ብትደውል አልመጣም። አንድ ያው የፈለገን አይመለከተም። ምንም ልመለስ እችላለሁ ምናምን እስራኤልም እሱ ያለው ነገር ካለው አንተ ሉል በእናትህ በር ዝጉ። ስትንገረፈው ጥቃት ታስደርሱባታለች። ምንድን ነው የሚያደርገው ደግሞ? ምንድን ነው የምትላት? አስራታለሁ እኮ በቃ ተመልሶ መጥቶ አንተ ሉል ምን እየሰራ ነው? ነው እንጂ ትዋል ማንም ምን ይላችሁ? ማንም እሺ፣ እንዲህ እንድትጫወትሽብኝ ልክሽን ነው ማስገባሽ። እኔን ሸጉሪት ትመጫለሽ? እኔን ማንን ጥርባና ቢሱላ እንዴት ሸጉሪት ትመጫለሽ? ቃሌን ሰጥቼሽ ነበር እኮ አድንልሻለሁ ብዬ አይደለም እሺ። ነይ ጭቃሽን ተሰብስቢ ማለት ችግር ውስጥ ነው የምትገባው። ዞር በይ። ችግር ውስጥ ነው የምትገባው። ችግር ውስጥ ነው የምትገባው። ልቀቃት። ተው ልቀቃት። ትጎዳለች። ተው ተው። ቢያንስ እንዳመጥ በሩን ዝጋው። ዞር በይ። ካልገደልኩት አላቆም። ዞር በይ። ካልገደልኩት አላቆም። ዞር በይ። ኧረ ሳቢቱ ኧረ ተው ሳሚ። መጫወቻ አይደለም። የማንም መጫወቻ አይደለም። የማንም መጫወቻ አይደለም። ምናችሁ ነው የመጣችሁ? ተነስ ተነስ ነው መሰለኝ። ልባቸው መሰለኝ የመጣችሁ ይድናል። አሁንም ይድናል። ዞር በይ።
እንዳይደሉ ለአንዴና ለመጨረሻ ጊዜ መጨረስ ያለብኝ በቃ ደውል፣ ፖሊስ ጋር ደውል። እጄን እሰጣለሁ፣ እገላገላለሁ። ሰላማችንን አገኘን አላገኘን በቃ እጄን እሰጣለሁ። ልጆችን ቻው ልበላቸው። ልጆችን ቻው ልበላቸው።